ማን ልበል? ማረፊያ ነው። ኦርቶዶክስ ፕሮቴስታንት ነህ ብለህ እንዳትመኝልኝ ሁላ በህይወት ዘመን እሺ፣ ለጊዜው አንድ እንዳትመኝልኝ። የፕሮቴስታንቶች ነው የማስገባው። እሺ፣ በጣም ይቅርታ። ግን ያሬድ ለምንድን ነው አይ የሆነ ቤት ለምን አሁን ትናንት ለተወራው ነገር ለዛሬ ሰብሰብ ብላችሁ ለምን እናንተ እንትን አትሉ? መልስ ችግር አትሰጡ? የለውም። እሱን እኮ ለመሰጥ ፈልጌ ነው። መጥቶ ይጠይቁና በዛው መልስ እሰጣለሁ። ችግር የለውም። እሺ ወንድም። እሺ፣ ፕሮቴስታንቶች ግቡ አንዴ ፕሊዝ። እሺ ትናንት ባይዘው የተነሳው አዲስ ነገር እንዳልኩት ነው። ችግሩ እኛ ሾርት ሜሞሪ ስላለን እንጂ ሁሉ ነገር ተመልሶ ነበረ። ግን ያው ምን ይደረግ አናነብ፣ መልስ ሲመለስ አናስተውል፣ አንጽፍ። ስለዚህ አሁን እሺ አዴ የእናቱ ነው የሚለው ጥሩ። ለምንድን ነው ታዲያ አንድ ቁጥር የምጽፉት? የማትገቡ ከሆነ ግቡ እንጂ ፕሮቴስታንቶች ናኩት። አንዴ ኦርቶዶክሳን ከገስ ላይ ውረዱ ፕሊዝ፣ ከገስ ላይ ውረዱ። ፕሮቴስታንቶች ግቡ አንዴ። ኦኬ ዚዮ ይላል። እሺ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ሰላም ነው። መዝሙረ ክብሩ ይስፋ። ማን ልበል? ያዕቆብ እባላለሁ። ያዕቆብ። መልካም። እሺ፣ ከየት ቤተ እምነት ነው? እንድነ ይሁዲ ነኝ። ምንድን ነህ? ይሁዲ ምንድን ነው ደግሞ? ጥያቄ ልጠይቅህ ነበር የገባሁት። ምንድን ነው ይሁዲ? ምንድን ነው? ይሁዲ ማለት ነው እንዴ? ኦኬ። በሌላ ቀን አውራሃለሁ። በቃ ዛሬ እሱ አይደለም ፕላን። እሺ ፕሊዝ፣ ይቅርታ። እሺ፣ አመሰግናለሁ በጣም ይሁዲ። ከይሁዲዎች ጋር ሌላ ቀን እናወራለን። ፕሮቴስታንት ነው የፈለግኩት እኔ። ፕሊዝ ፕሮቴስታንቶች፣ ኦርቶዶክሳን አትላኩልኝ ብያለሁ። ፕሊዝ ለጊዜው አንዴ እና ገስት ላይ ያላችሁ ውረዱ። ኦርቶዶክሳን እኔ ስለማላስገባ ምንም ገስት ልካችሁ አትቀመጡ። አንዴ ከዛ እናንተን አስገባለሁ። እሺ አንዴ እሺ ፕሮቴስታንቶች እሺ ያላችሁ ፕሮቴስታንቶች እስቲ ግቡ። ለምሳሌ ለማርያም የአምልኮ መስዋዕት አቀርብልሻለሁ የሚል ነገር እንደተነሳ የሆነ ቪዲዮች አሉ ደርሶኛል። የአምልኮ መስዋዕት አቀርብልሻለሁ የሚል አለ። ከሲኦል ነፍሳት ይወጣሉ የሚልም ጥያቄ አለ። እስቲ ግቡና አውሩኝ። በጣም ብዙ ጊዜ እኮ መልስ ሰጥቶበታል። ግን ያው የእኛ ልጆች ሀንቸው መጣችሽ። ሀኒ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። በጠዋቱ እየቃወጥከው ነው። ምንድን ነው? ምን ተፈጠረ? አልቀወጥኩትም። እኛ ጋር ሰዓት ሄድ ብሏል። በጠዋት ዛሬ ቅዳሜ ነው፣ እረፍት እንዲወስድ ትንሽ አሳልፍ ብዬ ነው። አይ ጥሩ ነው። ጥያቄ ምን ነበር? ጥያቄ በጣም ጥሩ ሻለችው። ትናንት አይ ቲንክ የሆነ ቪዲዮችን ነበር እና የአምልኮ መስዋዕትን እንሰዋልሻለን የሚንባባል አይደለም አይደል? እሱን አላውቅም፣ አልሰማሁም። በመጽሐፍ ቅዱስ አምልኮ ማለት ነው ሀንቸው? አምልኮ ያው አምላክ ማለት ነው። እሺ እንዲያው ከአምላክ ማለት ነው። አምላክ ማለት ነው። አምላክ ማለት ያው ገዢ አይደል? አሪፍ። ያው እንግዲህ አምላክ ስንል እግዚአብሔር በሚል እንያዘውና ፈጣሪ፣ ገዢ፣ የዓለም ሁሉ አስገኝ ማለት ነው። አምላክ የሚለው ከእግዚአብሔር ውጭ ለሰዎች ይሰጣል
ወይ ለፍጡራን አይ ይሰጣል፣ ግን የራሱ አውድ አለው ማለት የፈረደበት ሙሴ ምናምን። ርዕስ ምንድን ነው ዛሬ? አላልኩም እኔ። ኧረ እኔ የፈረደበት ለምን ትያለሽ? ርዕስ ምንድን ነው? ያረዳው ስለምን ልታወራ ፈልገህ? አይ ቆይ አምላክ የሚለውን አንዴ ዲፋይን እናድርገውና አምላክ የሚለው ለፍጡራን ይሰጣል ወይ? አምላክ ሳይሆን ሙሴ ጌታ ተብሏል አይደለ? ጌታ የተባለበት ሰይጣን አምላክ አልተባለ በመጽሐፍ ቅዱስ? ጌታ አምላክና ጌታ አንድ አይነት ፍቺ ነው ያለው? ሰይጣን አምላክ አልተባለም በመጽሐፍ ቅዱስ? የዚህ ዓለም ገዢ ተብሏል ሰይጣን መሰለኝ። ያ የዚህ ዓለም አምላክ ተብሏል አይደል? እሺ ሰይጣን አምላክ ሲባልና እግዚአብሔር አምላክ ሲባል አንድ አይነት ነው? ኧረ በኢየሱስ ኧረ አይደለም። አንድ አይደለም እኮ ምንም በኢየሱስ ማለት ነው አይጠበቅብሽ ማለት ነው። የተጻፈውን አንደርስታንድ ማድረግ ነው። ሶ አምላክ የሚለው ገዥ የሚል ትርጉም አለው አይደለ? ገዢ አይደል? ለምሳሌ የዚህ ዓለም ገዢ ወይም የዚህ ዓለም አምላክ ይለዋል ሰይጣን አይደል? በጣም ጥሩ። አንድ ጥቅስ ላንብብልሽ አንቺው በዚህ በቆላስይስ መልእክቱ ላይ ቅዱስ ጳውሎስ እንዲህ ብሎ የጻፈው መልእክት አለ። አንዴ ባይብል ላውጣና ኦኬ ቆላስይስ 2:18 ላይ እንዲህ ይላል። ቆላስይስ 2:18 ላይ ቆላስይስ 2:18 እንዲህ ይላል። ትሕትናንና የመላእክትን አምልኮ እየወደደ ይላል። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ ይላል። ትሕትናንና የመላእክትን አምልኮ እየወደደ ይላል። የመላእክት አምልኮ ማለት ነው አምልክ ነው። መላእክቶችን ማምለክ መሰለኝ። መላእክትን ያመለክ አለ በአዲስ ኪዳን ለእግዚአብሔር አውዱ ከላይ ምን እያለ ነው? ለቆላስይስ የጻፈው ለቆላስይስ ክርስቲያን የጻፈው ያ ከሰው ሰራሽ ስርዓት በክርስቶስ ነፃ መሆን ይላል ርዕሱ። ያ ያየሁት ነው አዲስ ትርጉም እና ከቁጥር 6 ጀምራል አውዱ። ማንበብ አለብኝ። ላንብብልሽ? እስኪ አንብበው ከቁጥር 6 ምን ማለት ነው? እንግዲህ ጌታ ክርስቶስ ኢየሱስ እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳያማርካችሁ ጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። የስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ሐሳብ በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁ ስጋችሁን ባለመግረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁ ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወምን በትእዛዝ የጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ይላል። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። ይኸው ያ ቁጥር 19 ዘብቻ እንደዚህ ያለው ሰው ራሱ ወደሚሆን አይጠጋም። ከእርሱም አካል ሆኖ በጅማትና በማሰሪያ ምግብ እየተቀበለ እየተገጣጠመም እግዚአብሔር በሚሰጠው ማደግ ያድጋል ይላል። ኦኬ እሺ፣ ያው ከላይ ከአውዱ ተነቧል። በቃ እንደተነበበው ነው ያሬድ። ተይ እንጂ እኔ አስነብበሽኝ የፈለኩት አይ ቲንክ ቁጥር ከላይ ቁጥር ስንት መሰለህ ያነበብከው? ከምልክት አድርጌበት ነበር። ይኸው ችግር የለውም አንቺው ሌላ ሰው እንዲመልስልኝ ያደርጋለሁ። ሌላ ጥያቄ ልጠይቅሽ፣ ችግር የለውም። እግዚአብሔር ከሲኦል ነፍሳትን ያወጣል? ከሞተ በኋላ አይ ቲንክ ዕብራውያን 9:27 ላይ እኮ ለሰው አንድ ጊዜ ሞት ከዛ በኋላ ፍርድ ነው አይደል? ተዘጋጅቶለታል። እግዚአብሔር ከነፍሳትን ከሲኦል ማውጣት ይችላል። እስከ ፍርድ ቀን ከመጣ በኋላ አይደለም ያልኩት።
ከፍርድ ቀን በፊት የዓለም ፍጻሜ ከመሆኑ በፊት እግዚአብሔር ነፍሳትን ከሲኦል ማውጣት ይችላል ማለት እኔ እግዚአብሔር ከተጻፈ ውጪ ማለት ለኛ ከገለጠልን ውጭ ያደርጋል ብዬ አላምንም። ለኛ ለሰዎች ማለት ነው። እና ለኛ ለሰዎች በተለይ በአዲስ ኪዳን ምንድን ነው ያለው? በልጁ በክርስቶስ ዮሐንስ ወንጌል ማለት ነው በክርስቶስ ኢየሱስ የሚያምን ሕይወት አለው፣ በክርስቶስ የማያምን ግን አሁን ተፈርዶበታል ይላል አይደለ? አሁኑኑ ማለት ነው እዚሁ ያለ ሳይሞት እና ሳይሞት ከሞተ ፍርድ ውስጥ ነው። እሺ ለምሳሌ አንተ ቀልጠቅሽ ገይለው አንተ ክስልስተሽ አንደኛ ሳሙኤል ላይ ሐና ስትጸልይ እንዳለች እግዚአብሔር ይገድላል አለች። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም አለች። ምን ማለት ነው? ይሄ የሐና ጸሎት ነው። የሷ ጸሎት ነው። ሲኦል ሲባል ደግሞ ያው መቃብር ነው። መቃብር ጥልቅ ማለት ነው አይደለ? ሲፈታ ይህ ሲኦል እሳት ምናምን አይደለም። ሐና ያለች አለችው እግዚአብሔር ይገድላል ያድናልም፣ አስተዊ ይገድላል ያድናልም አለች። ይገድላል ያድናል፣ ወደ ሲኦል ያወጣልም ይላል እኮ ያና ጸሎት በእግዚአብሔር እንዲህ ያደርጋል ያለች ነው አይደል? ለምሳሌ እኔ ይሄን ጸሎት ጸልያለሁ። እግዚአብሔር ያድናል ይገድላል፣ ወደ ሲኦልም ያወርዳል ከሲኦልም ያወጣል እላለሁ ነው እጸልያለሁ በደንብ። ለምን መሰለሽ ነው የምጸልየው ይሄን ጸሎት? አንደኛ እግዚአብሔር የሚሳነው የለም። ለምሳሌ እግዚአብሔር እኔ ኦኬ አንተ ቀልጠቅሽ እግዚአብሔር በሲኦል ያሉ ነፍሳትን እንዲው በራእይ ያሳየሽን በል እንዲው ጸጋ በዛልሽና አንቾ እግዚአብሔር በሲኦል ያሉ ነፍሳትን አሳየሽ። ባረ እግዚአብሔር በደንብ አርገህ እሳቱን ሞቅ አርገው ነው የምትይው ወይስ እግዚአብሔር ሆይ እንዲው እንደዚህ ከሚሰቃዩ ለምን አትምራቸውም ነው የምትይው? ያሬዶ እኔ ከመጽሐፍ ቅዱስ ጋር የሚጋጭ በተለይ አዲስ ኪዳን ከሲኦል ይወጣሉ ነፍሳት የሚል የለም። በተለይ እኔ ጥያቄ አንቾ እሱ አይደለም። ለምሳሌ ራእይ ያሳየኝ አይደለ? ሰዎች በሲኦል እንደምትለኝ አይደል ያልከኝ? በሲኦል ሰዎች ሲቀጡ አሳየሽ እግዚአብሔር። ኦኬ ለምሳሌ ልክ ለዮሐንስ ራእይ እንደገለጠለት ላንቺም ራእይ ገለጠልሽ። ለዛ በሲኦል ለሚቃጠሉ ሰዎች ታዝኛለሽ አታዝኝም? በጣም ነው ማዝነው። ስለዚህ ነው የምትይው? ምንም ላልችል በቃ ሲኦል ስለገቡ በጣም አዝናለሁ። ምክንያቱም እኔ ግን ምን ላለው መሰለሽ ለምን ያሉ ክርስቶስን አልተቀበሉም። ስላልተቀበሉ በጣም አዝናለሁ። በጣም ጥሩ። እኔ ግን እንዳንቺ አይደለም። እኔ ምን ላለው መሰለሽ ማራቸው ላለው። ምክንያቱም የክርስቲያን ሕይወቱ ሁሌም መልካም መመኘት ስለሆነ የክርስቲያን ግብሩ ሰዎች እንዲጠፉ አይፈልግም። እንኳን ሰው አይደለም እግዚአብሔር ሰዎች እንዲጠፉ አይፈልግም። ስለዚህ ልክ እግዚአብሔር ያ የሆነ ሰውን እኔ የማደርገው ነው የምነግርሽ። እግዚአብሔር ጸጋ በዝቶልኝ በሲኦል ያሉ ነፍሳትን ቢያሳየኝ እግዚአብሔር ሆይ ማራቸው እለዋለሁ። ማራቸው፣ ይቅር በላቸው፣ ፍቃድ ቢሆን ሁሉ ማድረግ ትችላለህና ማራቸው እላለሁ። አለመማርም መማር የእግዚአብሔር ፋንታ ነው። ኦኬ እኔ ግን እንደ ክርስቲያን ለክፉ ነገር ጸልዩ፣ ለሚያሳዷችሁ ጸልዩ ብሎ ፍቅር እንደተማረ ክርስቲያን ግን ሰዎች ሲቃጠሉ ማየት አልፈልግም። ሰዎች ወደ ሲኦል ሲወርዱ ማየት አልፈልግም። ስለዚህ ፍቃድ ቢሆን ከሲኦል እግዚአብሔር ሆይ እንዲሁ በሲኦል ያሉት ማንም እንዲጠፋ አልፈልግም። ማንም ሲኦል ባዶ እንድትቀር ነው የምፈልገው። እውነቱን ለመናገር ብጠይቅ ያሬዶ ከእግዚአብሔር በላይ እኔ ፍቅር ነኝ ማለት አያስመስልብህም? እግዚአብሔር እየሰጠው ያሉት እኮ ለእግዚአብሔር ነው። እኔ ከኔ ተጠበቀው ለምን ሲኦል እንዳስገባቸው እኮ ያውቃል። ህግ ተሰጥቷል። እኔ ግን ደግሞ እንደ ክርስቲያን እግዚአብሔርን ብዬ ለምናለው መሰለሽ ስለዳ እንደቀስ ቆይ ስሚኛ አንቸው ሐሳብን ቀይር እኮ አይደለም ያልኩት። እኔ ሐሳብ ተቃረለም ያልኩት። እንደ ክርስቲያን ግን ምን ላለው? እንደ ክርስቲያን እግዚአብሔር ሆይ እነዚህ ነፍሳት ማር እለዋለሁ። ይሄ ክርስቲያን ጸሎት ነው። ባይዘው ክርስቲያን ለሁሉ ሩሩ ነው። ባይዘው በጣም ደግ ነው። እግዚአብሔር የፈቀደውን ያድርግ። እንደ ክርስቲያን ግን ከኛ ምን ይጠበቃል? ለሁሉ መጸለይ፣ በቃ ለሁሉ ነገር ሰዎች እንዲሰቃዩ አለመፈለግ። ይሄ እግዚአብሔርን ጨካኝና መልካም ነገር አይደለም። እንደዛ ማለት አይደለም። ከክርስቲያን ግን የሚጠበቀው አዎ አቃጥላቸው፣ አዎ እርር አርጋቸው፣ አዎ በቃ እሳቱን በዛ አርገው እንዲሁ በቃ እንደዚህ አርገው። ይሄ ሰይጣናዊ ሐሳብ ይመስለኛል። ሰይጣን ነው የሰዎችን ጥፋት የሚፈልገው። ስለዚህ እግዚአብሔር ፍርዱ ቅን ነው። እኔ ግን እግዚአብሔር ግን
ከእኔ ምን ይጠብቃል? ፍቅር የሆነ ጸሎት ይጠብቃል። ያም ጸሎት ምንድነው? ማር ይቅር በል ራራ። እንዴ ሀንቾ ለምሳሌ አንቺ በድለሻል። ኦኬ በድለሻል። እግዚአብሔር ሆይ ሀንዬ ማራት ስል እግዚአብሔር ጨካኝ ስላልሆነ ነው ለአንቺ የምጸልየው ነው አይደለም። የክርስቲያን ግዴታው ስለሆነ መተዛዘብ፣ ማዘን፣ መራራት የክርስቲያን ህይወቱ ስለሆነ ይሄ ደግሞ እግዚአብሔር ነው የሰጠ። ስለዚህ ልመልሰው ቆይ ያሬድ ልመልስ ነው ወደ ሌላ ትሄዳለህ። ምድር ላይ አሁን ስለኔ ስትጸልይ ትክክል ነው ተጽፏል። ግን እኔ ያልገባኝ ነገር ሰው ከሞተ በኋላ ሲኦል ውስጥ ብናየው የፈለገ ብንጸልይ ከሲኦል አይወጣም። ለምን? እግዚአብሔር ቃሉን አያጥፍም። እግዚአብሔር የሰጠን ህግ አለ፣ ህገ ወንጌል አለ፣ የነ ጳውሎስ መልእክቶች አሉ። እነሱ ሰው በምድር ሆኖ በክርስቶስ አምኖ ከሞተ ኦኬ ህይወት አለው። ክርስቶስን ካላመነ ግን ኦልሬዲ ተፈርዶበት ሲኦል ገባ አይደለም። ስለዚህ ይሄ የእግዚአብሔር ህግ ነው። እኛ የምንቀይረው ህግ አይደለም። እኛ ፍቅር ስለሆነ ከእግዚአብሔር በላይ ፍቅር ሆነ ልባችን ራቱ እግዚአብሔር ጨካኝ ሆኖ አይደለም። እግዚአብሔር ለምን ሲኦል እንደገባ ያውቃል። የፈለገ ብንጸልይ ከሲኦል ይወጣል የሚል ካለ ብታሳይ ደስ ይለኛል። አሳይኝ። እግዚአብሔር የሞተ ሰው ከሲኦል ያወጣል የሚል ካለ ይሄው ብታሳይ ደስ ይለኛል። ይገርላል፣ ያድናልም፣ ወደ ሲኦል ያወርዳል፣ ያወጣልም ማለች ሀና ራሷ ጸሎት ነው። ሀና ናት ጸሎት እኮ ነው። አዎ ገባኝ። ጸሎት ነው ሀና ታስታለች። ኦኬ ለምሳሌ ብሉይ ኪዳን ውስጥ ብዙ ታስቻለሁ። ሀና ይሄን ጸሎት አንተ ጸልያለሽ? ጸልያለሽ? እኔ እንደዚህ ጸሎት ጸልያ አላውቅም። ሀናን ጸሎት ደግሜው አላውቅም። ከዚህ እግዚአብሔር ይገላል። አሁን ጸሎት ነው አንቾ እግዚአብሔር ይገርላል። እስኪ አንብቡ። እስኪ ሀናን ጸሎት አንብቡ። እግዚአብሔር ይገርላል ያድናል አይደል? ኦኬ እግዚአብሔር ሲገርልም ሲያድንም ይችላል ማለት ነው። ከፈለገ ይገርላል፣ ከፈለገ ደግሞ ያድናልም። የገደለውን ራሱ ያድነዋል እግዚአብሔር ከፈለገ። አይችልም ሀና? ከሞት ከመነሳት ከሆነ ትክክል ነው። ሰው የሞተ ተነስቶ ስላየን ማለት ነው። የገደለውን ያለው ነው ግን ስለ ሲኦል ነው፣ ስለ ዘላለም ፍርድ። አንዴ የገደለውን ያድናል እግዚአብሔር አይደል? ተመልሶም ይሞታል። ራሱ የገደለውን ራሱ ያስነሳል አይደል? ያ ኦኬ ራሱ የገደለው ማለት ነው። ለምሳሌ አልዓዛር ሞቶ ነበር አይደለ? ጌታ መጥቶ አስነሳው። ጌታ አልገደለው እንዴ? እኔ ሰይጣን ይገላል ብዬ አላምንም። በነገራችን ሰይጣን ይገላል አላልኩም። ሞታችን ህይወታችን በእግዚአብሔር እጅ ነው። ስለዚህ አልዓዛር ሞቷል። አልዓዛር ሞቶ እግዚአብሔር ገሎት ነው። ያው በቀኑ ሞተ፣ መሞት ያለበት ሰዓት ሞተ። ግን የእግዚአብሔር ክብር ገለጽ ዘንድ ነው። እግዚአብሔር ይገላል ነው ክርስቶስ እግዚአብሔር ይገላል ነው የሚለው። ታዲያ ማለት ህይወታችንን የሚወስዳት ማን ነው እንዴ? የፈጠረን እግዚአብሔር የፈጠረን እኮ ነው የሚወስደው። ገሎን ነው እግዚአብሔር ነፍሳችንን የሚወስደው። ለምንድን ነው ሰው የሚሞተው? ሰይጣን ነው የሚገለው ማለት ነው። አፈርነንና ወደ አፈር ስለምንመለስ እኮ በቃ። ስለዚህ ጊዜያችን ሲደርስ እግዚአብሔር ገሎን ነው አይ ነው ያሬድ ምርምሩ ሳትግባ ብቻ ሰው ሰይጣን ይገላል ብዬ ግን አላምንም። ቃሉን የጠየኩሽ እግዚአብሔር ይገላል ያድናልም ነው የሚለው። ያ ቆይ ክፍሉን እናውጣው አንዴ። ዮሐንስ እንትና ሳሙኤል ጸሎት እኮ ነው። ምን ብለን ግን ያ አንዲት ሴት ጸሎት የሃናን ጸሎት እንደ ህግ አድርገን መውሰድ ግን አንችልም። ምክንያቱም ለምን መሰለህ ያሬዱ እግዚአብሔር ጸሎቷን ሰምቷታል፣ ጸሎቷን ተቀብሏታል። ምንድነው ችግሩ? ጸሎት ደግሞ ልታፋፊ ነው እንዴ? እኮ ቆያ ብዙ ሰዎች መጽሐፎች ላይ ጸልየዋልና የሃና የራሷ ነው እንጂ እንደ ህግ አንወስድም፣ እንደ ትእዛዝም አንወስድም። ምክንያቱም እንደዛ ከሆነ ብዙ ነገር ያልሆነ ነገር አለ በብሉይ ኪዳን። ይሄ ጸሎት ትክክል አይደለም። ለምንድን ነው የማልወስደው? እስኪ ንገሪኝ። እኔ የማልወስደው ትክክል ካልሆነ ነው ይሄ ጸሎት ትክክል አይደለም እኮ። ዶክትሪን ሰራህበታ በዚህ ጸሎት ላይ እግዚአብሔር ከሲኦል ሰዎችን ያወጣል ብለህ ዶክትሪን ሰራህበት። ጸሎት ትክክል አይደለም። ይሄ ልክ ነው ልክ አይደለም ለማለት ሳይሆን ያሬዱ በዚህ ጸሎት ግን ዶክትሪን ሰራህበት። ህግና ትእዛዝ አይደለም። እኔን ተይ አንቺ ይሄን ጸሎት የማትቀበይ ምክንያት ትክክል ስላልሆነ ነው።
እኮ አልቀበልም አላልኩም። ጸሎቱ ሀና እንደ ሀና ጸሎት ጸልያለች። ሀና ናት ይሄን ጸሎት ነው ያልኩት እኔ መጽሐፍ ቅዱስ ሳለ ጸሎቱ ሀና ፕሊዝ እንደው እንደ ትልቅ ሰው ነው እየገባሽ እና እየሰማሽኝ ስለሆነ ወይ ከመለሽልኝ ካልሆነ ዝም ብሎ ጭቅጭቅ እንዳይሆን ወይ ሌላ ሰው ላስገባ። ይሄ ጸሎት ትክክል ጸሎት ነው አይደለም? የመጀመሪያው ትክክል ሀና ጸሎቷን ትጸልያለች። ትክክል ነው። መጽሐፍ ቅዱስ ተጽፏል። የሀና ጸሎት ነው። ግን በሀና ጸሎት እኛ ዶክትሪን አንሰራም ነው የሚናገረው። ይሄን ጸሎት ነው ጥያቄ። ቀጥሎ የሀና ጸሎት ትክክል ነው። ያ ሀና ወደ እግዚአብሔር እየጸለች ነው ያለው። ችግር የለውም። ይሄንስ ችግር የለውም። እሺ ግን ጥያቄ አለኝ። ጠይቄ ልውረድ? እሺ ጠይቂ። ችግር የለውም። እስካሁን ጠይቀኸኛል። እሺ በማለት ወደ ኦርቶዶክሳውያን አንዲት እምነት ናት፣ ቀጥተኛ ናት፣ እሷ ናት ትክክል። ከሷ ውጭ ያሉት ከቤተ ክርስቲያን ውጭ ናችሁ ነው ምን ባለው እኛ እና ሚስጥራት ውጭ ያሉትን እኮ ትክክል አይደላችሁም ታያለሽ አይደል? ሚስጥራትን የማይቀበሉትን ፕሮቴስታንት ወንድሞችን የሆነ ቪዲዮ አይቼ ነበር። አንቺም ይሄን እኮ አይ ቲንክ አንቺ ጋር እንኳን ሲመጣ እኮ አይ ትክክል አይደለም፣ ሚስጥራትን ያገለለ የአባቶች ትምህርትን ያገለለ እኔ እንደዚህ ያነጋ አላውቅም ስትይ የሆነ ቪዲዮ አይቻለሁ። ትክክል ነኝ አይደል? ስለዚህ አይሹ መስፈርት አለ፣ የአባቶች ትምህርት አለሽ እና ደግሞ ሚስጥራት ደግሞ ተያይዞ ደግሞ ያያሸዋለ ማለት ነው። ከዛ ውጭ የሆኑትን እኔ አልቀበልም ማለሽ። ኦኬ ልክ በዛ ሳይንስ እንግዲህ ተረድተሽ ከሆነ ጠይቅኛለች። አሪፍ ኦኬ እሺ ችግር የለም። እና ያቺ አንዲት ቤተክርስቲያን ያቺ በሐዋርያትና በነቢያት የተመሰረተች ክርስቶስ ራሱ የመሰረታት ቤተክርስቲያን እናንተ ጋር ካለች ያቺ ቤተክርስቲያን ልክ አባቶች እንዳስተማሩት ከሆነች ኦኬ። አሁን በኢትዮጵያ ኦርቶዶክስ ያለው ብዙ ገላትና ድርሳናት ሰው ሳይቀበል ኦርቶዶክስ መሆን ይችላል? በጣም ጥሩ። በመጀመሪያ ይኸውልሽ አንድ ሰው ገላት ድርሳናትን ሳይቀበል ኦርቶዶክስ መሆን ይችላል ወይ? ኦኬ ለምሳሌ አንቺ ወደ ኦርቶዶክስ ልመጭ ፈለግሽ አንቺው መጀመሪያ ማስተምርሽ እኔ ገድልና ድርሳን ለማስተምርሽ መጀመሪያ ማስተምርሽ እኔ አምስቱን አዕማደ ምስጢራት ነው ማስተምርሽ። ይሄን በደንብ ተወቁ ፕሮቴስታንቶች። አሁን ለምሳሌ በእናንተ ቤት እንዳየሹ አንድ ሰው ከኦርቶዶክስ ወደ ጴንጤ የሚሆነው ገድልና ድርሳን ተሰብኮለት ነው። የራሳችሁ ለምሳሌ ሙሉ ወንጌል የሙሉ ወንጌል ትምህርትን አታስተምረው፣ የመካነ ኢየሱስን አታስተምረው። እኛ ጋር ስትመጫ ግን እንደዛ አንቺ ስትመጪ ገድል ድርሳን አይደለም ማስተምርሽ። መጀመሪያ ማስተምርሽ አምስቱን አዕማደ ምስጢራት ማስተምርሽ፣ ነገረ ሥላሴን፣ ነገረ ሥጋዌን፣ ነገረ ጥምቀት፣ ነገረ ቅዱስ ቁርባን፣ ነገረ ትንሣኤ ሙታንን። ከዛ እነዚህን ከተማርሽ በኋላ ደግሞ የሚስጥራት ትምህርት ደግሞ ሰባቱ ምስጢራት ቤተክርስቲያኖችን ትማሪያለሽ። እነዚህን አምኛለሁ ስትይ ነው የምትጠመቂ። የመጀመሪያው ኦርቶዶክስ ለመሆን የመጀመሪያው መስፈርት እነዚህን አምኛለሁ ተቀብያለሁ አምስቱ አዕማደ ምስጢራትን እና ከዛ ደግሞ አምስቱ አዕማደ ምስጢራትን ያመነ ሰው ደግሞ ምስጢራቱን ይፈጽምበት ደግሞ ሰባቱ ምስጢራት ቤተክርስቲያን አለ። እነዚህን አምኛለሁ ሲል ወደ ኦርቶዶክስ ይቀላቀላል። ኦኬ ከዛ በኋላስ ገድላት ድርሳናት የእምነት ማጠንከሪያ የቅዱሳን ወይም ስለ ክርስቶስ ያመኑ ሰዎች የህይወታቸው ሂደት ህይወታቸውን የምንማርበት ስለሆነ ይሄን ትምህርት ደግሞ ይማራል። ለምሳሌ ገድለ ሐዋርያት ወይም የሐዋርያት መጽሐፍን ይማራል። ኦኬ የሐዋርያት መጽሐፍ ላይ ስለነ ጳውሎስ ይማራል፣ ስለነ እስጢፋኖስ። እኔ አሁን አንቺ ፕሮቴስታንት ኦርቶዶክስ ልትሆኚ ብትመጪ እስጢፋኖስ ተወገረ ብዬ ብጀምር አይ እኔ ግን መወገሩን አልቀበልም ብትይ እንዴት ነው የማትቀበይው ብዬ ግብግብ አልፈጥርም ከአንቺ ጋር። ለምን መጀመሪያ ማስተምርሽ እስጢፋኖስ የተወገረለት አምላክ ማን ነው ብዬ ነው ማስተምርሽ። ከዛ እስጢፋኖስ በድንጋይ ተወገረ ስልሽ ይገባሻል። ኦኬ ልክ ቅዱስ ጳውሎስ እንደጻፈው በመጋዝ ተተረተሩ እንዲሆኑ ጊዜም የለኝም ስለነ ባርቅ ስለነ ዮፍታሔ ብናገር አለ። ግን ቅዱስ ጳውሎስ ይሄን የተናገረው ምን ከሆነ በኋላ ነው? ወደ ብርሃኑ ከመጣ በኋላ ነው። ወደ ብርሃኑ ከመጣሽ በኋላ እቺ ቤተክርስቲያን ቅዱሳን አሏት፣ ታሪካቸው አለ፣ ህይወታቸው አለ። ለትምህርት ዶክመንት አገት አስቀምጣለች። ኦኬ ሶ ያንን ገድል ሲነገረው ያ ሰው አልቀበልም ካለ ምክንያቱ ይጠይቃል። ለምሳሌ ምንድን ያልተቀበልክበት ምክንያት? ኦኬ ለምሳሌ እኔ ያጋጠመኝም ስላለ ነው። ለምን ያልተቀበልከው? አልገባህም? ቤተክርስቲያኗ እንዴት ትፈቷለች የሚለው ቁጭ ብሎ እንዲማር ይደረጋል። ኦኬ ከምን አንጻር ቤተክርስቲያኗ እንደምትጠቀምበት ቁጭላ ታስረዳዋለች። ገድላቱ ላይ እንኳን የትርጉም ስህተት የቃላት ስህተት ቢገኝ ገድላቱን
ራሱን አጥለውን ቤተክርስቲያን ገድላቱን ትይዛለች። ትርጉምና የቃላት ስህተት ያለውን ግን ማስተካከል መብቷ ነው። ስለዚህ አይ ዝም ብሎ በመቃወም በቃ እኔ አልፈልግም፣ እኔ ገድል አልፈልግም፣ እኔ በዚህ አልፈልግም ካለ ሲጀመር ለመማርም ካልፈለገ ይሄ ሰው ሌላ ዓላማ ነው ያለው። ባይዘወይ ሌላ ዓላማ። ምክንያቱም በቤተክርስቲያን ውስጥ ያለው ህይወት ምንድን ነው ብሎ እንኳን ለመማር ፈቃደኛ አይደለም። ሌላ ዓላማ ስላለው በእኛ ቤተክርስቲያን መዝሙር አጠራጠር አድርገህ መልስልኝ እንዲገባ ገድላት። እሺ እስጢፋኖስን ምሳሌ ሰጠህን። እስጢፋኖስ ያው ተወግሮ ስለ ክርስቶስ ሲመሰክር በአይሁዶች ተወግሮ እንደሞተ ግልጽ ነው። እሱን እኮ አይ ቲንክ ነገር እንደዚህ አይነት መጽሐፍቶች አሉ። አንቺ ኦልሬዲ ስለተማርሽ መጽሐፍ ቅዱስን አሁን ያልተማረ ሰው ሲመጣ ከእንትን ነው ገድላት እኮ ነው የምቃወመው። ያሬድ ቆይ ልንገርህ፣ ከመጽሐፍ ቅዱስ ጋር ይጋጫሉ ብዬ ክርስቲያን ሁኜ ከመጽሐፍ ቅዱስ ጋር ይጋጫሉ። ምን በገድላት ላይ በጣም ብዙ አለ። አሁን እኔ ገድላት ነው ምናምን መጽሐፍ እኔ ጀርናሊዝም ግን ምሳሌ ለምሳሌ ከሰማሁት ከሰማሁት ትናንት ራሱ ስናወራበት የነበረ አይ ቲንክ ስክሪንሾት ወስጃለሁ። አባ ጊዮርጊስ ዘጋስጫ የጻፈውን ማርያም እግዚአብሔር በማርያም ነው ዓለሙን እየፈጠረው ይላል አለ እዚህ ጋር ስክሪንሾት። ስለዚህ ይሄ ምን ማለት ነው? እናንተ እንዴት ነው የምትረዱት? ወይስ ጠይቀሻል? ብዙ ኦርቶዶክሶች እየገቡ ግን አሳማኝ መልስ አልሰጡንም። ይሄንን እንዴት ነው ዓለም በማርያም የተፈጠረ? በልጁ ተፈጠረ ይላል፣ እግዚአብሔር ፈጠረ ይላል። እንዴት በማርያም ሊፈጠር ይችላል ዓለም? ኦኬ ለምሳሌ ኢየሱስ ክርስቶስ ዳግም ፈጠረን ሲል ሁለተኛ ተፈጠረን ማለት ነው? እንደ አዲስ እንደ ጭቃችን እንትን ፈርሰን ድጋሚ ተሰራን ማለት ነው? ተሰራን ማለት ነው? እንደገና ከእግዚአብሔር ጋር መታረቅ ማለት ነው። በጣም ጥሩ። ስለዚህ መፈጠር የሚለውን በምን ፈታሽልኝ? አሁን ከእግዚአብሔር ጋር መታረቅ ዳግም መወለድ አይደለ? በጣም ጥሩ። መፈጠር ሲባል ሰውን አፍርሶ መርሳት አይደለም ማለት ነው ሁሌም። ምክንያቱም መፈጠር ሲባል አሁን ምኑን አመጣሽና ምክንያቱም ምክንያተ ድኅነት ብለን ስለምናምን ክርስቶስ ከስጋዋ ስጋ ነስቶ ልክ ቅድም ባለፈው እንዳልኩሽ ነው። ወደ ዓለም ሞት በሔዋን ምክንያት ገባ፣ ወደ ዓለም ደግሞ ሕይወት በድንግል ማርያም ምክንያት ገባ ብለን እናምናለን። ስለዚህ ድንግል ማርያም እግዚአብሔር አስቀድሞ ያሰባት ናት። እግዚአብሔር አስቀድሞ እኛ ዓለማትን ማዳን ሲፈልግ ባለፈው ትዝሽ እንደሆነ ከኤፍሬም ባለ ጊዜ ጋር ስወያይ አንድ ጥያቄ ጠይቄው ነበረ። እቺ ኦሪት ዘፍጥረት ምዕራፍ 1 ላይ ምዕራፍ 3 ላይ አንቸው ሴቲቱ የተባለችው ማናት? ግን መልስ እየመለስክ አይደለም። ሴቲቱ የተባለችው ማናት? በዘሯና በዘሯ በሴቱና በአንተ መካከል ጠላትነት እናደርጋለን ይላል። ሴቲቱ የተባለችው ማናት? አይቼዋለሁ። አይ ቲንክ ከገላትያ ጋር ያይዘዋል። ያው ሴቲቱ ማርያም ብዬ ብፈታው ችግር የለብኝም እኔ ማርያም ብዬ። ስለዚህ እኛ ዓለማትን በድንግል ማርያም ፈጠረ ስንል ምን ማለት መሰለሽ? እግዚአብሔር ልክ ክርስቶስ እግዚአብሔር በልጁ ዓለማትን ፈጠረ በሚለው ሴንስ አይደለም። ኦኬ ምን ማለት ነው ሲባል ምንድነው ትርጉሙ? እኛ የምንረዳው ነው የምነግርሽ። እናንተ ፕሮቴስታንት እንደፈለጋችሁ መተርጎም መብታችሁ ነው። የእናንተ መብት ግን ትክክል አይደለም። ምክንያቱም ያሬዶ እስክሪንሾት አለኝ ላርገው፣ ትልቁ ላይ አርገኝና ትተርጉሙልኝ። ችግር የለውም አርጊው ነይ፣ እንዲያውም ላርግሽ ነይ። እሺ እስከዛው እኔ እንትን እላለሁ። እስክሪን ቀጥል። አውጪ ልጠብቅሽ። ኢስ ፋይን ጠብቅሻለሁ። ችግር የለውም። በጣም አሪፍ። እጠብቅሻለሁ። ኦኬ ይኸው እያያችሁ እስኪ አንብበው። አይ ቲንክ እኔ ችግር የለውም። እንትን ላይ የተቀለመውን ኦኬ እሺ። ሙሽራው ተብሎ ጃ በጣም አሪፍ። እንዲሁም ሙሽራው ይዘን በመረጠሽ በእግዚአብሔር አብ ስም ይላል። እሺ በጣም ጥሩ። ይሄን ለምን ሙሽራው የሚለው ጥያቄ ኖሮሽ ያቀለምሽው? አይ ያሬድ እኔ ስክሪንሾት ወስጄ ነው ከሰው እና ጥያቄ ከስር ነው መልስልኝ ስላልሽኝ ሙሽራው የሚለው ከስር ያለው የተቀለመ እግዚአብሔር አንዴ ቆይ አንቺው ከላይ ጀምሬ ነው የምፈታው። እሺ ቀጥል አንበበ ከላይ ሙሽራው የሚለው ተቀልሟል። እሱን ስላልተቀበላችሁ ነው
ነው ለምን እንዳቀለመችው እሺ ትቀበያለሽ አንቺ ድንግል ማርያም የአብ ሙሉን አንብበው ሙሽራ ነበርሽ ትቀበያለሽ? ሙሽራው ማለት ማርያም ነው ሙሽራ ብዬ እንትን ምለው ትቀበያለሽ? በምና ማለት በምን አውድ ነው በምን እንጃ አቀልማችሁበታል እንግዲህ ወይ አልገባችሁም ማለት ነው። ሶ ሙሽራ የሚለውን በመፍተፈት ያ አንብበውና እንቀጥል። እሺ አንብበው እንቀጥል እኮ አነበብኩ እኮ ሀንቾ ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረሽው በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ወይ ለአንቺ ስለ ጥንቱ ነገር ጽፍልሻለሁ ይላል። ሙሽራው የሚለውን ትቀበያለሽ ወይ? ያ ቤተክርስቲያን የክርስቶስ ሙሽራ አይደለች? እንደዛ ብዬ ልቀበል፣ ችግር የለም። ማርያም በቤተክርስቲያን ውስጥ ስላለች ቀጥል። ድንግል ማርያም ሙሽራ ስትሆንና እኛ ሙሽራ ስንሆን እኩል ነው? እሺ ከድንግል ማርያም የጌታ እናት ናት። እሺ ትንሽ ይለያል። ቀጥል። ሀንቾ ቅታ መልሽልኝ። ድንግል ማርያም ሙሽራ ስትባልና ኦኬ ሙሽራ ሲባሉ ማለት ነው ለምሳሌ